ወላጅን አለመታዘዝ الذنب الذي يعجل الله عقوبته الله ቅጣቱን ከመጪው ዓለም በፊት ዱንያ ላይ የሚያፋጥንበት ወንጀል ነው والله በአላህ ይሁንብኝ سترى الحصاد في الدنيا ውጤቱን በዱንያ ላይ ታያለህ قبل الآخرة ከመጪው ዓለም በፊት وانظر ተመልከት لسعادتك مربوطة ደስታህ بسعادتك ከእናትህ ደስታ ጋር እንደተሳሰረ وانظر لتعاستك مربوطة ተመልከት መከራህም እናትህን ከማሳዘንህ ጋር እንደተሳሰረ وبحزن أمك في البيت በቤት ውስጥ ባለችው እናትህ ሐዘን ምክንያት وأقول እኔ እላለሁኝ والله በአላህ ይሁንብኝ لا يعرف قيمة የእናት الله ዋጋን አያውቁትም إلا من فقدها ያጧት ቢሆን እንጂ والله لو بلغ الرجل በአላህ 70 ይሁንብኝ عاما ሰውየው 70 ዓመት ቢደርስ والله لو بلغ الرجل በአላህ 80 ይሁንብኝ عاما ሰውየው 80 ዓመት ቢደርስ فهو لا يتمنى إلا أن እናቱ تعود. እንድትመለስ ከመመኘት ውጭ ሌላ ምንም አይመኝም والله በአላህ ይሁንብኝ لو بلغ الرجل 80 ሰውየው 80 ዓመት ቢደርስ ليس له أمنية في በህይወቱ الحياة ውስጥ አንድ ምኞት የለውም إلا أن تعود እናቱ እንድትመለስ ከመፈለግ ውጪ واسألوا كبار ሽማግሌዎችን ጠይቁ واسألوا الأيتام የቲሞችን ጠይቁ واسألوا من فقد እናቱን ያጣ ሰው ጠይቁ الرجل ሰውየው يظل شابا ወጣትና قويا ጠንካራ ሆኖ ይኖራል لكن إذا ماتت ነገር ግን እናቱ ከሞተች كبر በድንገት ያረጃል وشاب رأسه ራሱም ይሸብታል የራሱን ጸጉር በድንገት ይሸብታል قد ترى رجل የሆነ ሰው ልታይ ትችላለህ في مختبر በመካከለኛ እድሜ ላይ ያለን لكنه كبر ነገር ግን በፍጥነት አርጅቷል كبر لماذا ለምን አረጀ كبر بموت أمه በእናቱ ሞት አረጀ والله تظلم البيوت በአላህ ይሁንብኝ በእኛ ላይ ቤቶች ይጨልማሉ ولو استنيرت ብርሃን ቢሞላባቸውም እንኳን እናቶቻችን ሲሞቱ وتقل البركة في በቤቶቻችን البيوت ውስጥ በረከትም ይቀንሳል ولو كانت الأرزاق ሲሳይ እየጎረፈ ቢሆንም እንኳን فوالله بموت أمها በአላህ ይሁንብኝ እናቶቻችን ሲሞቱ تضيق علينا البيوت ቤቶች በእኛ ላይ ይጠባሉ ولو اتسعت علينا ለኛ ሰፋፊ ቢሆንም እንኳን ماتت ሞተች التي كنا نكرمها እሷን ብለን ስናከብርህ የነበረችው عندما تموت الأم ينادي እናት منادي ስትሞት ከሰማይ ተጣሪ ይጣራል ماتت التي كنا نكرمها እሷን ብለን ስናከብርህ የነበረችው ሞተች يا أحباب አንተ ወዳጄ أي أنا وأنت نكرم من السماء እኔና አንተ ከሰማይ የምንከበረው في الدنيا ببركة ዱንያ ላይ በእናቶቻችን በረከት ነው والله ليس بشهادة በአላህ ይሁንብኝ በእኛ ብልህነት አይደለም والله ليس بشهادات በአላህ ይሁንብኝ በተመረቅንባቸው ዲግሪዎች አይደለም والله ليس በአላህ بأموالنا ይሁንብኝ በገንዘባችን አይደለም والله لا نكرم في الحياة በአላህ ይሁንብኝ በህይወት የምንከበረው إلا ببركة وجود በእናቶቻችን መኖር በረከት ብቻ ነው